ሃይስኩል በፍቅር እብድ ያልኩላት ልጅ በጣም ቆንጆ፣ ዝምተኛ፣ የተረጋጋች ሴት ነበረች። የፍቅር ጥያቄን እንደ ድፍረት አይታው ላይኗ ትጠላይ ነበር። ጓደኞቼ ሙሉ፣ ተማሪው፣ አስተማሪዎች፣ ዘበኞች ሳይቀሩ ሁሉም በእሷ ፍቅር ማበዴን፣ እሷ ግን እንደማትፈልገኝ እንቢ እንዳለችኝ ይታወቃል። የትምህርት ቤቱም ዳይሬክተር ወላጆቿም ጭምር ቢሮ አስጠርተው ማስጠንቀቂያ አዘል ነገር ነግሮኝ የፍቅር ጥያቄን ትቼ በዐይኔ ብቻ እያየኋት ዋጥ አርጌ ትምህርቱም አልቆ እኔም ነጥብ ሳይመጣልኝ ወደ ግል ሥራ ተሰማርቼ እሷም ዩኒቨርሲቲ መሄዷን ሰምቼ ኑሮዬን ቀጠልኩ። በሥራዬ ስኬታማ ሆኜ ከብዙ ትግል ውጣ ውረድ በኋላ አንድ ድርጅት ከፍቼ እየሠራው በውስጤ ያስባት ነበር። ሌላ ሴት ቀርባለሁ፣ ነገር ግን እሷ ዓይኔ ላይ ትመጣለች። ከዓመታት በኋላ በድርጅቴ ውስጥ የሚቀጠሩ ሠራተኞችን እፈልግ ስለነበር ሰዎችን እየቀጠርኩ ነበር። በአጋጣሚ ኢንተርቪው ያለፉ ሰዎችን ፋይል እያየው በጣም ደንግጬ ዓይኔን አፍጥጬ ቀረው። ያቺ ሃይስኩል በፍቅር ያበድኩላት፣ ትምህርቴን እስከ ማቋረጥ ድረስ የደረስኩላት ልጅ ድርጅቴ ውስጥ የቅጠሩኝ ጥያቄ ሳይ ለደቂቃዎች ፈዝዤ ቀረውኝ። ወዲያውኑ አስተዳደሩን ጠርቼ በፍጥነት ለነገ ጠዋት እንድትቀጥራትና ቢሮ እንድትመጣ አዝዤው ወጣው። ሌሊቱን ሙሉ ሳስብ አደርኩ። ምን ላድርግ? አግብታ ወልዳስ ሲሆን ወይም ፍቅረኛ ይኖራትስ ሲሆን እያልኩ ሌሊቱ አይነጋ የለ ነጋ። በጠዋት ቀድሜ ቢሮ ስደርስ ሰራተኞቼ እንኳን አልገቡም ነበር። ጠበቅኳት፣ አልመጣችም። ጠበቅኳት፣ አሁንም አልመጣችም። የቀጠሯ ሰዓት ከመድረሱ ከ5 ደቂቃ በፊት መድረሷን ተነገረኝ። እንድትገባ ትዕዛዝ ሰጥቼ ጉልበቴ እየተብረከረከ ጉልበቴ ከዳኝ ጀመር። ልቤ ፍርሃት ዋጠው። በሩ ተንኳኳ። ወደ ውስጥ ገባች። ሰላም ብላኝ ተቀመጠች። አላወቀችኝም። ምክንያቱም ያ ድሮ የተቀደደ ጫማ፣ ወዝ ያጣ ፊቴ ዛሬ እኔ ላይ የሉም። እንዴት ነሽ አልኳት። ደህና አለችኝ እና ያንን የምወደውን ፈገግታ አሳየችኝ። ድንገት ከአፌ አንድ ቃል ወጣ። ስንት ዓመት እንደጠበቅኩሽ ታውቂያለሽ ስላት፣ ይቅርታ ምን አልከኝ አለችኝ። ይቅርታ አረፈች፣ ስንት ሰዓት እንደጠበቅኩሽ አልኳት። ምንም ሳልጠይቃት ተቀጥረሻል ብዬ የቅጥር ደብዳቤዋን ማህተም መትቼ ስሰጣት በፈገግታ ተቀበለችኝና ተነስታ ልትወጣ ስትል ሀብል ብዬ ጠርቻት አቤት ስትለኝ ቀለበቱ የጋብቻ ነው ያደረግሽው? ትዳር አለሽ ማለት ነው ስላት፣ አዎ የአንድ ልጅ እናት ነኝ ስትለኝ ልቤ ተንሸራተተ፣ እግሬ ከዳኝ። መልሳ ፈገግ አለችና አይ ስቀልድ ነው፣ ያው ለመብረቅ መከላከያ የእህቴን ነው ዝም ብዬ ያደረግኩት አለችኝ። መልሶ ልቤ ቦታውን አገኘ። እየተንቀጠቀጥኩ አወቅሽኝ ግን ስላት፣ አላወቅኩም ማለት አልገባኝም አለችኝ። እኔ ናትናኤል ዓለም እባላለሁ ስላት ደርቃ ቀረች። ዘላ ተጠምጥማብኝ ደረቴ ውስጥ ገብታ
ስቅስቅ ብላ አለቀሰች። አቀፍኳት። ለረጅም ሰዓት ተቃቅፈን ደርቀን ቀረን። ለምን አለቀሽ አልኳት፣ ድምፄን ቀስ አድርጌ። ያኔ ተማሪ ያለን ያለውን ነገር ቁጭ ብለን አወራን። ወጥተን ከቢሮ ብዙ ሰዓት ጸጥ ያለ ቦታ ላይ አወራን። ለካ እሷም ስሜት ነበራት። ተማሪ ያለን ሴትነት፣ ወግ፣ የተማሪ ሙድ መያዝ፣ ቤተሰብ፣ ዓላማ ተደማምሮ ለዓይኗ ብጠላኝም ውስጧ ነበርኩኝ። ተነጋግረን በፍቅር 1 ዓመት አሳለፍን። ድል ባለ ሰርግ አገባኋት። ወላጆቿም ማመን እስኪከብዳቸው እኔ መሆኔ በደስታ ተቀበሉኝ። አሁን ጥሩ ትዳር ይዘን የ2 ልጆች እናት አድርጊያት በስራዬ የበለጠ ስኬታማ አድርጋኝ ጥሩ ኑሮ እየኖርን ዕጣ ፈንታ የቋጠረውን ጊዜ እንኳን አይለየውም።